ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ለወዳጅ ዘመድ ቪዲዮ እንዲደርስ ደግሞ ሼር በማድረግ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ መነጋገሪያና በብዙዎች ዘንድ ትኩረትን ወደ ሳበው አዲስና አንድ ሰበር ወደሆነ መረጃ አመራለሁ። እስከ ፍጻሜው ተከታተሉኝ። እስከ ቪዲዮ ፍጻሜ ደግሞ አብራችሁኝ ቆዩ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ። ቀጥታ ወደ ቪዲዮ አልፋለሁ። ኢትዮጵያ ውስጥ አርቲስቶቻችን ከትላንት ዛሬ አንደኛው ሲያገባ ሌላኛው ደግሞ ሲፈታ ከቀን ወደ ቀን ነገሮች እየተባባሱና እየጨመሩ ይገኛሉ። ፍቺው በበዛው ልክ ሁሉ አርቲስቶቻችን ደግሞ አዲስ ትዳር ጎጆ መስረት ደግሞ ተያይዞበታል። ይህ ደግሞ እየሆነ ያለው ትንሽ ፉክክር የታከለበትም የሚመስለው ደግሞ የአርቲስቶቻችን የትዳር ጉዳይና አሁን ያለው አሁናዊ ሁኔታና አንዳንድ ገጠመኞቻቸውን ለማውጋት የሶሻል ሚዲያዎቹ ሲንቀሳቀሱ የምናያቸው ጉዳዮች እጅጉን ተበራክተዋል። በኢትዮጵያ ውስጥ ለአርቲስቶቻችን ትዳር አይበረክትላቸውም የሚሉ ሰዎች ተበራክተዋል። ምክንያቱም አንድ ሁለት ብለን ብንቆጥርላችሁ ብዙ ትውልድና ብዙ አርቲስቶቻችን ትዳራቸውን እየፈቱና ህይወታቸውም ደግሞ ከባለትዳርነት ወደ ሲንግል ማምነት እያደገ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ዛሬም አንደኛው ሲፈታ ሌላኛው ሲያገባ አንዳንድ ጥያቄዎችን እርስ በርስ ተገናኝቶ አልተጠያየቁም ወይ? አርቲስት ከአርቲስት ጋር ተገናኝቶ አንዳንድ ወሬዎችንና ሀሳባቸውን ማንሸራቸራቸው የሚቀር ጉዳይ አይደለም። ታዲያ ካገቡቱ ለምንድነው ልምድ የማይወስዱትና የማይቀስሙት? የብዙዎቹ ጥያቄ ሊሆን ይችላል። ምክንያቱም ተጣድፈውና እሺ ተባብለው በትኩሱ የቶሎ ቤት የሆነ ትዳር መሰረትና ቀናቶችና ወራቶች ተቆጥረው ገና አመት እንኳን ሳይሞላ ትዳር በቃኝ ፍቺ ይሻለኛል ሲሉ ይደመጣሉ። ይህ ደግሞ ኢትዮጵያ ውስጥ እጅጉን እየተበራከተ ያለ ጉዳይ ነው። ለምንድነው አርቲስቶቻችን እንደተጋቡ ቶሎ የሚፋቱት? የብዙ ኢትዮጵያውያን ጥያቄ ነው። ይህ ደግሞ በአንዳንዶች ዘንድ እንደዚህ አይነት መልስ ያስገኛል። አንዳንዶቹ እንደዚህ ሲሉ ይደመጣሉ። ቶሎ የሚጋቡ ሰዎች ቶሎ የመፋታት እድል አላቸው ተብሎ ይታመናል። ምክንያቱም ከመታወቅ ዘለል ብሎ ብሩንና ዝናውን አይቶ እንጂ የሚገቡት ፍቅር ይዟቸው አይደለም የሚሉ ሰዎች ተበራክተዋል። ለምሳሌነት በአንዳንድ ሰዎች ዘንድ አብሮ የሚነሳ በቀልድ መልክ እንኳን አብሮ ቢነገርም ቶሎ የሚነሳ የትዳር ፍቺ ላይ ፊተኛ ሆኖ ሪከርድ ሰብሮ እየመራ ያለ አንድ ወዳጅ አለ። ሞዴልም ነው። የአርቲስቱንም ስራ ይሞክራል ተብሎ ይታመናል። ሄኖክ ድንቁ በአንድ አመት ውስጥ 3 እና 4 ትዳሮችን ሊመሰርት ተገደደ የሚሉ ሰዎችም ተበራከቱ። ከመቼው ተዋውቆ ነው ከመቼው ተጋቡ የሚሉ ሰዎች ሚዲያውን ያጨናንቁ ነበር። ልክ የነ ቶሎ ቤት የሚመስል የትዳር ጉዞ ዛሬ ደግሞ ወደ ፍቺ እንደሚያመራ በሁላችንም ዘንድ ግልጽ ነው። ስለዚህ አርቲስቶቻችን ትዳር አይበረክትላቸውም መባሉ ብዙም የሚያስደንቅና የሚያስደነግጥ ነገር አይሆንም። ሲጋቡ የሚጋቡት በፍቅር መሰረት ላይ የተመሰረተ ሳይሆን በራሳቸው ዝነኝነትና ገንዘብ ፍለጋ ላይ የተመሰረተ ስለሆነ በዚያ መካከል ደግሞ በመካከል ሲኖሩ አንዳንድ የሚፈጠሩ ክፍተቶች አሉ። እኔም ዝነኛ ነኝ፣ አንተም ዝነኛ ነህ፣ አንተም ገንዘብ አለ፣ እኔም ገንዘብ አለኝ የሚል ፉክክር ይፈጠርና ትላንት ካላንቺ ካላንተ የተባለ ፍቅር ማብቂያውና መቋጫው ቶሎ ሲሆን በብዙዎቻችን ዘንድ ያየነው ጉዳይ ነው። አንዳንዶቹ ሲንግል ማምነትን እጅግ ተወደውትና አክብረውት እንደሚኖሩ ይናገራሉ። አንዳንዶቹ ደግሞ እኔ ሲንግል ማሞኜ ከምኖር ቀድሜም ባላገባ ከተዳርቄ ብኖር ይሻለኛል የሚሉ ሰዎች ይበራከታሉ። ሰላም ተስፋዬ፣ እጽዮት አበበ፣ ሌላኛው ደግሞ ሰሞኑን በቅርብ ጊዜ ትዳሩን የፈታ ሳምሶን ታደሰ ቤቢ፣ ሌሎቹም እንደ ፊታውራሪነት ይጠቀሳሉ ተብሎም ይታመናል። ምክንያቱም ከመጋባታቸው ሳይቆዩ ይፋታሉ። ይህ ደግሞ የብዙዎቻችን ጥያቄ ነው። ዛሬ ወደ ዋናው ጉዳይ ደግሞ መለስ ስንል ፍናን ህድሩ ሰሞኑን ልታገባ እንደሆነ ብዙ ሚዲያዎች ላይ እየተዘዋወረ ይገኛል። ታዲያ ትዳርን አግብቶ የፈቱ ብዙ አርቲስቶች የታጀቡበት ወይም በቦታው ተገኝቶ ያደመቁት የአንዳንድ ፕሮግራሟ ጉዳይ ብዙዎች ዘንድ መነጋገሪያ ሆኗል። ሀናን ታሪክ ያልተገኘችበት ምክንያት ብዙዎችን ቢያስገርምም ዛሬ ስለሱም ነገር
ደግሞ አንዳንድ ነገሮችን ጀባ እንላቸዋለን። ብዙዎቹ ትዳራቸውን የፈቱ ሰዎች ታዲያ ለምንድነው የሰርግ ፕሮግራም ላይ ወይም ዛሬ ልታገባ ቀናቶችና ወራቶች ቀርቷታል ተብሎ እየተነገረ የሚገኝናት ፍናን እድሩ ላይ ቦታው ላይ ተገኝተው እንዴት ሊጨፍሩና ሊያደምቁ ተገደዱ? የብዙዎቹ ጥያቄ ነው። ለምንስ ትዳር እንደማይጠቅም እያወሩና እየተናገሩ ከሆነ በሚያገባ ሰርግ ሰዎች ላይ እየገቡ መጨፈርና ፕሮግራሙን ማድመቅ የብዙዎቹ ጥያቄ ነው። ምክንያቱም ትዳር አይጠቅምም ብሎ ከተፋቱ ታዲያ ለምንድነው አንደኛው ሊያገባ ሲል ሄዶ አጃይብ የሚያስብል ፕሮግራም አዘጋጅቶ ሌትና ቀኑን እየጨፈሩ አድረው ጧት ደግሞ ተመልሰው ትዳር መጥፎ ነው ብሎ የሚናገሩት? የብዙ ሰው ጥያቄ ነው። ብዙ ወንዶች ይወዷታል። ፍናንን ያየ ሰው ፍቅር አልያዘውም ብሎ ማሰብ ብዙዎች ዘንድ አዳጋች ነው ይላሉ ብዙዎቹም። ምክንያቱም ልጅቷ እጅግ መልካም ቆንጆ ውብና ጥሩ ተክለ ሰውነት ያላትና በብዙዎች ዘንድ የመወደድ አቅም እንዳላት ይታመናል። ብዙዎቹ እሷ ያለችበትን ፊልም አሳደውና ፈልገው ያያሉ ተብሎ ይታመናል። ያ የሚሆንበት ምክንያት ምንድነው? ፍናን እድሩ በፍቅር ብዙዎች እንደከነፉላት ብታቅም ነገር ግን የኋላ ብቸኝነት በቃኝ ስትል ሽምግልና ተልኮ ቤተሰቧ ደግሞ እሺ ይሁን ብለው እንደተቀበሉ ሚዲያዎች ዘገቡትም ተዘዋወረም። ዛሬ የሰማናቸው ነገሮች እንደዚህ ናቸው። ታዲያ በዚህ ሁሉ መካከል ትዳር አስፈላጊ አይደለም ብሎ በሚያምኑ አርቲስቶች መካከል ፍናን እድሩ ወደ ትዳር ለመጓዝ መቸኮልና በአንዳንዶች ዘንድ ተቃውሞ ቢያስነሳም ነገር ግን ትዳር በቃኝ የሚሉ አርቲስቶች ታዲያ ለምንድነው አርፎ ህይወታቸውን የማይመሩት? ከአንድም በሌላ ሳይት ደግሞ ወይም በሌላ በኩል ከሌላ ሰዎች ጋር ሲታዩና ከወንዶች ጋር ደግሞ ወዲያና ወዲህ ሲሉ ይታያሉ። ለምንድነው ታዲያ አግብተው አርፈው ከአንዱ ጋር ያልኖሩት? የብዙ ጥያቄ ነው። ፍናን እንደዚህ ስትል ትደመጣለች። ዛሬ አሁን ወደ ትዳር ልገባ እንደሆነ ይሰማኛል። ብዙ ጊዜ እምፈራት ነገር አለች። ወደ ትዳር ስንገባ አንዳንዶቻችን የምናቀውና የማናቀው ባህሪ ሊገለጥብንና ሊታይብን ይችላል። ይህ የሚሆነው ደግሞ በይቅርታና በፍቅር ነገሮችን በመፍታት እንጂ ወደ ፍቺ በመሮጥ አይደለም። ስለዚህ ቀድሜ ፍቺን እፈራለሁ። ነገር ግን ያንን ብዬ ደግሞ ከመጀመሪያው ልጀምርና ለገባበት ያልኩበትን የትዳር ህይወትና መንገድ ላቆመው አልፈልግም ስትል ተደምጣም ነበር። ዛሬ ታዲያ ለምንድነው ባሏን በድብቅ እንዲቆይ ያደረገችው? የብዙዎቹ ጥያቄ ነው። አንዳንዶቻችን እንደዚህ ሲባል እንሰማለን። አንዳንድ ጊዜ ነገሮችን መደበቅና በድብቅ አንዳንድ ነገሮችን ማከናወን ራሳችንን እንድንጠብቅና ቤታችን እንዲጠበቅ መሰረት ሊሆን ይችላል ተብሎ ይታመናል። ዛሬ ታዲያ ሚዲያው ላይ ባራገቡት ልክ አንዳንዶቹ ትዳራቸው የሚፈታው ራሳቸው ማንን እንዳገቡ በየሶሻል ሚዲያው ሲያንቀሳቅሷቸው ሲመለከቱ እነዚያን ሰዎችን ኮቴያቸውን ተከትለው ሄደው ትዳራቸውን ለማፍረስ የማይተኙ ሰዎች ስላሉ አንዳንዶቹ የፍናንን ባሏን የመደበቁን ጉዳይ እንደ በጎ ቢወስዱትም ሌሎቹ ደግሞ ፈርታና አፍራበት ነው እንዴ ማንን አግብታ ይሁን በዚህ ልክ የምትደብቀው የሚለው የብዙዎቹ ጥያቄ ሆኗል። ስለዚህ የመጀመሪያው የፍናን መልስ እንደዚህ ነው። አንዳንድ ጊዜ ፈጣሪ ነገሮችን የሚጠብቅልን እኛም በሚስጥር ስንይዝ ነው። ሌላው ቢቀር እንኳን ሰርጌንም ቢሆን በድብቅ አርጌ ለመጨረስ ሁሉንም ዝግጅቴን አጠናቅቄያለሁ ስትል ተደምጣለች። የመጀመሪያው የሰው አይን ክፉ ስለሆነ ነገሮችን መደበቅ ብዙ ነገሮች እንዲደበቁና ረጅም ጊዜ እንዲቆዩ ይረዳሉ ሲባል ትናገራለችም። ስለዚህ ከሌላው ውድቀት መማር አለብኝ ስትል ትደመጣለች። ያ የሚሆንበት ምክንያት ምንድነው? አንዳንዱ የትዳሩን መልክና ሂደት እዩኝ እያለ በየሶሻል ሚዲያው ካመጣ በኋላ ደግሞ ተፋታውኝ እያለ እያለቀሰና ሰውን ማመን ቀብሮ ነው እያለ ይናገራል። ይህ አባባል ደግሞ በኢትዮጵያውያን ዘንድ በብዙ ጊዜ የሚነገርና የሚሰማ ሆኖ ይቀጥላል ማለት ነው። ውድ የቻናሌ ቤተሰቦች አንደኛው ፍናን ባሏን የደበቀችበት ምክንያት ምንድነው? የሰው አይን ክፉ ስለሆነ በሚስጥር ነገሮችን መጨረሱ እጅግ ጥሩ ነው ስትል ትደመጣለች። ሁለተኛ ደግሞ እምመራው እኔ ትዳሬን ከባለቤቴ ጋር በመሆን እንጂ የኢትዮጵያን ሕዝብ በማማከርም አይደለም። ስለዚህ ትዳሬን እምመራው ብቻዬን ስለሆንኩኝ በድብቅ ባሌን ለማስቀመጥ እገደዳለሁ ስትል ትደመጣለች። ስለዚህ አንዳንዶቻችን የሷን ሐሳብ ተጋርተናል። ምክንያቱም አንዳንድ ጊዜ በድብቅ ነገሮችን ስናደርጋቸው የመቆየት አቅም ስላላቸው የሷን ሐሳብ ሙሉ በሙሉ ለመደገፍ እንገደዳለን ሲሉ
አንዳንዶቹ ይደመጣሉ። ስለዚህ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። እውነትም ሶሻል ሚዲያዎች ላይ ባሎቻቸውን ይዘው የሚመጡ ሰዎች ትዳራቸው ለፍቺ አይጋለጥም ወይ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ሐናን ታሪክም እንደዚህ ስትል ለፍናን መልእክት ልካለች። ውድ ጓደኛዬ ስላንቺ በጣም ደስ ብሎኛል። እድልና ጊዜ ደርሶኝ ባንቺ ፕሮግራም ተገኝቼ ደስታሽን ብካፈል ደስ ይለኝ ነበር። አንዳንዶቹ ውስጥ መስመር ጥያቄ ጠይቀውኝ መልእክት ልከውልኛል። ለምንድነው በቦታው ያልተገኘሽው የሚል የብዙዎቹ ጥያቄ ነበር። ስለዚህ አሁን ያለውበትን ሁኔታ ታውቂያለሽ። ወልጄ አራስ ላይ እንዳለው ስለምታቂም እግዚአብሔር ፈቅዶ ለሰርጉ ያብቃን ስትል መልእክቷን አጋርታናለች። አንዳንዶቹ ያናን አለመገኘት ኔጌቲቭ ወይም በክፉ ቢረዱም ዛሬ ግን መልስ መስጠቷ ደስ አሰኝቷቸዋል ብዙዎችን። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ፈጣሪ ቸርና ሰላም ወሬ ያሰማን። የፍናን እድሩ ሰርግ በድብቅ ሊካሄድ እንደሆነ ብዙዎቹም እየተቀባበሉትም ይገኛሉ። እናንተም እንደ ሐሳብ እኔም ለእናንተ እማውጋላችሁ አንድ ነገር አለ። ትዳር በድብቅ ሲሆን ጥሩ ነው። ምክንያቱም ይሁኝ ደብቁኝ ማለትን ያመጣል ይላል ያገሬ ሰው። ስለዚህ ፈጣሪ የተባረከና መልካም ቀን የሆነ ትዳር ይስጣችሁ እያልኩኝ የዛሬ ቪዲዮን በዚህ ቋጫለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።